ጣፋጭ አንደበት ያለው የንግግር ቀልጥፍና ያለው የአሕዛብ መምህር የሆነው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 7 ስታነቡት እስከዛ ድረስ በመጨረሻው ዘመን እንዲህ አይነት ትውልድ ይመጣል አለ። በዚህ ጊዜ ገንዘብን ይወዳሉ፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል። ከእግዚአብሔር ይልቅ ተድላ ደስታን፣ ሐሜት፣ ክርክርን ይወዳሉ፣ ሐሜተኞች ናቸው፣ ተድላና ደስታን ነው የሚወዱት እያለ ተጽፎባቸዋል ማለት ነው። የተጻፈባቸው ይፈጸም ዘንድ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 እኛ ለቅዱስ ጳውሎስ የእግዚአብሔር ቃል እንደሚሸቃቀጡት አይደለንም፣ ነገር ግን አለ ከእግዚአብሔር እንደተላክ የእግዚአብሔር ትክክለኛውን ቃል እናስተምራለን፣ እንሰብካለን። ለመሸንገያ አይደለም የምናደርገው፣ እውነተኛውን ስለ ክርስቶስ ከሰማይ መውረዱን ከድንግል ማርያም መወለዱን እውነታውን እንናገራለን። ብትወዱኝ ትእዛዜን ጠብቆ ያለው መድኃኒታችን ኢየሱስ ክርስቶስ ይህን ነው። እንግዲህ መውደዳችን የሚታወቀው በስራችን ነው። በአፋችን ጌታዬ ጌታዬ እያል መከራ ሲመጣ የምንፈተን ከሆነ ይህማ በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በስሜ ወንጌል አስተምረናል፣ በስሜ ድውያንን ፈውሰናል፣ በስሜ ታምራትን አድርገናል። ታዲያ ጌታዬ ጌታዬ ይሉታል፣ እርሱ ግን አላውቃቸውም ይላቸዋል ይላል። እንግዲህ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ጌታ ሆይ ያለው ሁሉ አጋንንትን አውጥተናል ያሉት አይደለም። ብትወዱኝ ትእዛዜን ጠብቁ ነው ያለው ክርስቶስ በሉቃስ ወንጌል ምዕራፍ 10 ቁጥር 17 እስከ 21። ብትወዱኝ ምን አለ? ትእዛዜን ጠብቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዱ ብሎ አጋንንት ቅዱሳን ሐዋርያትን አጋንንትን አውጡ፣ ድውያንን ፈውሱ፣ ሙታንን አንሱ ብሎ ሐዋርያትን ላካቸው። እነሱ በደስታ ትእዛዙን ተቀብለው ፈጽመው በደስታ ተመለሱ። የእሱን ስም ጠርቶ የሚያቅት ነገር የለም። ክርስቲያኖች ጌታ ሆይ ስምህን ጠርተን አጋንንት ታዘዙልን፣ ድውያንን ፈወስ፣ አጋንንት ታዘዙልን ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ በደቀ መዛሙርቱ ያላቸው ምን ነበር? አጋንንት ስለታዘዙላችሁ፣ ወንጌል ስለሰበካችሁ በዚህ ብቻ ደስ አይበላችሁ። ይህ ከዓለም የተሰጠ ስልጣንና ክብር ነው፣ ደስ ያሰኛል። እንዴ የታሰረውን በግ መፍታት እንዴት ክብር ያስገኛል! ከገደል የወደቀውን በግ ማውጣት እንዴት ደስ ይላል! ጌታም እኮ በምሳሌ ነገራቸው። እናንተ በሥጋችሁ ከገደል በወደቅ አታዩትምን አላቸው። ያቺ 18 ዓመት ለሰይጣን ማሰሪያ ታስራ ስትፈታ ጌታችን መድኃኒታችን ኢየሱስ ክርስቶስ ከበግ ይልቅ የሰው ልጆች ከስራታቸው መፈታት እንዳለባቸው ብሎ ነው። የታሰሩትን ከሰይጣን ማሰሪያ ፈታ ዘንድ፣ በዲያብሎስ የታሰሩትን፣ በኃጢአት የታሰሩትን፣ በተንኮል የታሰሩትን፣ በዘረኝነት የታሰሩትን እፈታ ዘንድ በወንጌል ለተራቡት እሰብክ ዘንድ እያለ ኢሳይያስ እንደተናገረውና ዋናው ትምህርት የወንጌል መስበክ፣ ድውያንን መፈወስ፣ የችግረኞችን የቆሰሉትን ሥጋ እንደታመሙት የዚህ ዓለም ትውልድ የደከመውንና የታመመውን ትውልድን ማጽናናት እንዴት አይነት መታደል ነው! በተሰጣችሁ ስልጣን ሰርታችሁበታል ይለዋሉ። ከዚያ የበለጠ ደግሞ ስማችሁ በሰማይ ሲጻፍ ነው አላቸው። ስማችን በሕይወት መጽሐፍ የሚጻፈው ብትወዱኝ ትእዛዜን ጠብቁ። ትእዛዙን ስንጠብቅ ከእርሱ ጋር ስንኖር እሱን ስናመልክ ከዘረኝነት ከኃጢአት ከተንኮል ስንወጣ በሰማይ ስማችን ይጻፋል ማለት ነው። ከኋላ የምታወሩ ስጨርሱን የነገሩኝና ሊቀጥል ወይስ እናንተ ተቀጥሉ? ያውም ከድካም ነው። ስለዚህ መነሻችን ብትወዱኝ ትእዛዜን ጠብቆ ነው። የመንግስት ወራሽ ለመሆን ቀጥታ ትእዛዙን መፈጸም ያስፈልጋል። ክርስቲያኖች አጠያቂ ሕጋቂ በማቴዎስ ወንጌል ምዕራፍ 22 ቁጥር 36 39 ድረስ ተጽፎ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስን በቂ መልስ እንደመለሰላቸው ባየ ጊዜ አንድ ሕጋዊ ቀረብ
ጌታዬ መምህሬ ከትእዛዙ ሁሉ የትኛው ትእዛዝ ትበልጣለች ብሎ ጠየቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ የመለሰ መልስ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ፣ በፍጹም ሀሳብህ ውደድ። ይህ ነው እግዚአብሔር የሚበልጠው። ስለዚህ ብትወዱኝ ትእዛዜን ጠብቁ፣ እነዚህን ጠብቅ ከወደድከኝ አለው። እግዚአብሔር በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ሀሳብህ እግዚአብሔርን ውደድ። ከወደድን ትእዛዙን መጠበቅ ነው። ዝም ብሎ በየመንገዱ ማርያምን ገብርኤልን እያሉ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ መልስ የሰጠው እዛ ባለጸጋ ከትእዛዛት ሁሉ የሚበልጠው እግዚአብሔር አምላክ በፀሐይ አብስሎ በዝናብ አብቅሎ የሚመግበን ትልቁን ኃጢአታችንን በቸርነቱና በይቅርታው በምሕረቱ ከይቅር የሚለን ክረምትና ደጋውን እያፈራረቀ በቸርነቱ የጠበቀን አምላካችን ምስጋና ይግባው። ብርና ወርቅ አያስፈልግምና በፍጹም ኃይላችን፣ በፍጹም ነፍሳችን፣ በፍጹም ፍቅር መውደድ ነው። እሱ ገንዘብ አይፈልግም፣ ወርቅ አይፈልግም፣ መናለጅ አይፈልግም፣ ሁሉ አይፈልግም። ብትወዱኝ ትእዛዜን ጠብቁ። እሱም ደግሞ በፍጹም ኃይላችን፣ በፍጹም ነፍሳችን፣ በፍጹም ፍቅር መውደድ ነው። ትእዛዝን መጠበቅ ማለት ሕግ መጠበቅ ማለት ይሄ ነው። የሕግ ሁሉ መጨረሻውና መጠቅለያው ባልንጀራህን እንደ ራስህ ውደድ ብሎ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብትወዱኝ ትእዛዙን ጠብቁ። ትእዛዝ መጠበቅ ፍቅርን ይገልጻል። አባቶቻችን መሬትን ቀርተው ስልጣንንና ንብረታቸውን ራቁታችን ተወልደን እንደ ቸርነቱ ያገኘነውን ገንዘብ ቀርቶ ራሳቸውን ሰጥተዋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ተጽፎ እንደምናገኝ ይከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኛል። ፍቅር ማለት ነው ክርስቲያኖች። እግዚአብሔር መውደድ እንደዚህ መጨከን ነው፣ እንደዚህ መወሰን ነው። ደግሞም ለሚያደርጉትም ሰው ክብር መስጠትን ያስፈልጋል። ዝም ብሎ ራስን እኔ መብለጥ አለብኝ፣ እኔ በላይ መሆን አለብኝ ማለት ሐዋርያትን ማን ይበልጥ ሲወዳባሉ ከመካከላቸው ሕፃን አንስቶ በመንግሥተ ሰማያት ከእኛ የሚበልጥ ማን ይሆን እያሉ ራሳቸው ይታወቁ ነበር። በዚህ ጊዜ ነው እንግዲህ ከመካከላቸው ሕፃን አንስቶ አቆመ። ተመልሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያትን አትወርሱም አላቸው። ሕፃናት ንጹሕ ረቆቶች ናቸው። ቂም የላቸው፣ ክፋት የላቸው፣ ተንኮል የላቸው። ሕፃናት ሁለቱ ሲጣሉ ወላጆቻቸው በልጆች ተጣልተው ተቆራርፈው ሲሄዱ እነሱ ግን በኋላ ተመልሰው አብረው ነው የሚኖሩት። እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትወርሱም አላቸው። ቂም፣ በቀል፣ ተንኮል ከእኛ ውስጥ ስታል ያነ መሽቀዳደም በስራ እኔ ማለት ነው እንጂ ዝም ብሎ እኔ ትልቅ ነኝ ማለት ምንም ውጤት ያመጣል። ዋናው ስራ ነው። ትልቅነቴ በስራ ካልተገለጸ በቁመት አይደለም። እንግዲህ ብትወዱኝ ትእዛዜን ጠብቁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። የምንወደው አምላካችን መሆኑን የምናውቀው ትእዛዙን ስንጠብቅ ነው። ካልታዘዝን፣ ትእዛዙን ካልጠበቅ ኃጢአት እየሰራን ክፋት እየሰራን ለጓደኛችን ተንኮል እየሰራን ፍቅር እንደሌለን እያወቅን ማንም ሕግን እየተላለፈ ጌታን ብንወድ እንዴት ሊሆን ይችላል? እግዚአብሔር ሞኝ አምላክ አይደለም። ቤት ውስጥ ያለውን ችግር ያውቃል። ብትወዱኝ ትእዛዜን ጠብቁን አሉ። መጀመሪያ ከወደዳችሁ እኔ አምላካችሁ ከሆንኩ እኔ አባታችሁ ከሆንኩ ትእዛዜን ጠብቁ ነው ያለው። ትእዛዙን መጠበቅ ፍቅር ነው። ትእዛዙን መጠበቅ አምልኮ ነው። ጌታችንን ማምለክ ደግሞ ትእዛዙን ስንጠብቅ ነው። ሕጉን እያፈረስ እያስቀየም እያሳዘን ነው። ለቤዛነት የታተማችሁበትን መንፈስ ቅዱስ አታሳዝኑ ያለ ቅዱስ ጳውሎስ እኮ በኤፌሶን መልእክቱ ምዕራፍ 4 ቁጥር 30 ላይ ለቤዛነት የታተማችሁበትን የእግዚአብሔር መንፈስ አታሳዝኑ ተብሏል። ታዲያ ከእኛ ፍቅር ጠፍቶ መተማመን ከእኛ ጠፍቶ በአንድ ላይ ተቀምጠን የምናስበው ለብቻ ነው። በአንድ ላይ ተቀምጠን ምኞታችን ለብቻ ነው። በአንድ ላይ ተቀምጠን ወያንን አጥፍቼ እንላለን። ይህ አምልኮትንም ፍቅርንም አይገልጽም። የምትወዱ ከሆነ ብትወዱኝ ትእዛዜን ጠብቁ ነው ያሉ አምላካችን። ጌታችንን መውደድ ሕግን መፈጸም ነው። ክርስቲያኖች እሱ ነፍሳችን በእጁ ይዞ እኛ ብንጠላው
ዛሬ በሕይወታችን ነገ ነፍሳችን በእኛ ላይ ይፈርድብናል። ብንወደው እንዲህ በክብር እንዲኖር አክብሮን እንዲኖር ያደርጋል። በሌሎች አቋርጠው ሄዱና የሚኖሩ አሉና እንዲህ አድርጎ በዚች ቅድስት ሀገር የሐዘን ጠብቆ የበረከት ቦታውን እንድንሳለን እንድንጸልይ እንድንጾም የረዳን ያገዘን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ቶቻችን ያዝነው ወርቅ ስለሆነ ያለንበት ሀገር የምንኖርበት ቦታ ቅዱስ ነው። እናቱ ለእመቤታችን ለድንግል ማርያም ለማኅደረ መለኮት ምስጋና ይግባት። ወልዳ የሰጠችን እንዲሁ በዙሪያችን ከበቀሉ ከእንጨት ከአጸዱ በላይ ቁመው ለሚጠብቁንና የእግዚአብሔር መልአክ የሚፈሩ ዙሪያ ይከተላቸዋል ያድናቸውም አለ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ። እንግዲህ በድንጋይ እንዳይሰነካከል እንቅፋትን እንዳይመታው ገደል እንዳትገባ ስላንተ መላእክትን ያዘዛቸዋል ተብሎ ተጽፏል ማለት ነው። ብትወዱኝ አለ ጌታችን ትእዛዜን ጠብቁ። ይህንን ቃል አሁንም ደግሞታል። ስለዚህ ከወደድነው ትእዛዙን መጠበቅ ነው። ከወደድነው ከእግዚአብሔር ጋር መኖር ነው። ይህ ነው ትእዛዙን መጠበቅ። ዝም ብሎ እኔ ክርስቲያን ነኝ እኔ ባህታዊ ነኝ አይደለም። በስራ ነው። ቅዱስ ጳውሎስ እንደተናገረ ታላቅ የሥራ መስክ ተከፍቶልኛል አለ ቅዱስ ጳውሎስ። ነገር ግን ተቃዋሚዎቼ ብዙዎች ናቸዋል። ትእዛዜን ጠብቁ። ትእዛዝ መጠበቅ ማለት ሕግ መጠበቅ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ የሰው ልጅ ሊያገለግል መጣ እንጂ ሊያገለግሉት አልመጣም ማለት። በዘባነ ኪሩብ ላይ ቅዱስ ቅዱስ ተብሎ የሚመሰገን አምላክ ክዳኑ እሳት፣ መጎናጸፊያው እሳት፣ ልብሱ እሳት። ታዲያ እሱ ግን የሐዋርያትን እግር ነው ያጠበ። አንድ ሰው እናስታውሰው፣ ወንድምህን ባልንጀራህን እንደ ራስህ ውደድ ተብሎ ተጽፏል። ባልንጀራን የሕግ ፍጻሜ ዋናው ባልንጀራን እንደ ራስህ መውደድ ነውና እግዚአብሔር በእውነት መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 21 ቁጥር 15-16 የሆነ ልጅ ስሞቶ ይብርትሎታል። የሰራዊት ጌታ ኢየሱስ ክርስቶስም ትወደኛለህ አለው። ጌታ ሆይ እንደምወድህ አንተን እንደምከተል አንተ ታውቃለህ እያለ መልስለት ነበረ። በጎችን ጠብቅ አሰባራ እና ማድረግ ያለብን የምንወደው ከሆነ ትእዛዙን መጠበቅ፣ የምንወደው ከሆነ ሕጉን ማክበር፣ የምንወደው ከሆነ በእምነት የሰራዊት ጌታ ኢየሱስ ክርስቶስ የምንወደው ከሆነ አናበላው፣ አናጠጣው፣ እንቀበላለን፣ እንበላለን፣ እንጠጣለን። ይህ ምን የመሰለ ለምንሰራ ብርሃኑን ሰጥቶናል። እሱ ብርሃኑን ከፀሐይ መውጫ እስከ መግቢያ እርሱ ሲያወጣው ግን በመስኮት ያወጣዋል። እንዲህ በመሆኑ ወገኖች እናስተውል። ዋናው ለእኛ ለክርስቲያኖች መሰጠት መሆን አለበት። ነገር ፍቅርን የዮና ልጅ ስምዖን ሆይ ትወደኛለህ? አዎ ከወደድክኝ ትእዛዜን ጠብቅ። ትወደኛለህ? አዎ እወድሃለሁ። አንተ ታውቃለህ። ጠቦቶችን አሰማራ። ትወደኛለህ? አዎ እወድሃለሁ። ጌታ ያለ ጴጥሮስ በጎችን ጠብቃለሁ። መሰብሰብና ማጠራቀም አይደለም፣ ለራስ መኖር አይደለም ክርስትና። ለራስ ማመቻቸት፣ መንገድን መክፈት፣ ለራስ መኖርን እያመቻቹ አይደለም። እኛ የተፈጠርነው ያለነው ብትወዱ ትእዛዜን ጠብቁ፣ ትእዛዙን ለመጠበቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል። እኛ ሳሉ አይሁድ ጌታን ለመያዝ አሳልፈው ለመስጠት ይዘው በዕለተ ዓርብ የሚያደርጉትን ያንን መከራ ያደርጉ ዘንድ ተሰብስበው ጌታችን እኛ እኮ የአብርሃም ልጆች ነን፣ የአብርሃም ልጆችና ከሆናችሁ አላቸው። የአብርሃምን ሥራ ትሰሩ ነበር። አብርሃም እንዲህ አላደረገም። እናንተ ግን እውነትን ስለነገርኳችሁ፣ እውነትን ስላስተማርኳችሁ፣ እውነትን ስለገለጽኩላችሁ ልትገሉኝ ትፈልጋላችሁ። አብርሃም አባታችን እንዲህ አላደረገም። የአብርሃም ልጅ ብትሆኑ የአብርሃምን ሥራ ትሰሩ ነበረ። የእግዚአብሔር ልጆች ነን፣ አንድ አባታችን እግዚአብሔር ነው አሉትና እኔ የምነግራችሁን እግዚአብሔርን ብትወዱማ አላቸው። ለምን እኔን ትወጉኝ ነበራል? ለምን እኔን ልግደልህ መውደር ትሉኛላችሁ? እግዚአብሔርንማ ብትወዱ አመልኩት፣ በእውነት እኔን ትወዱኝ ነበር ብሏቸዋል። ብትወዱት ትእዛዜን ጠብቁ። የምትወዱት ትእዛዜን
ጠብቁ፣ የምትወዱኝ ትእዛዜን ጠብቁ፣ የምትወዱት ትእዛዜን ጠብቁ ያለው እንግዲህ የሰራዊት አምላክ የኔ ነገር የተሻለ ሰርቼን ልለፍ ማለት ያስፈልጋል እንጂ ዝም ብለን በወጣ በወረቱ መጨቃጨቅ የለብን። ትእዛዙን መጠበቅ፣ ጌታን መውደድ ማለት ትእዛዙን መጠበቅ። ትእዛዙን ወንድምህን ባልንጀራህን እንደ ራስህ ውደድ ነው እኮ። የታመመውን እንድንጨነቅለት፣ የተቸገረው እንድንጨነቅለት፣ ትላንት ያለ ጸጋ ሆኖ ዛሬ የሚበሉት የሚለብሱት ያጡትን እያየን እንድናስብላቸው፣ በየበረንዳው የወደቁትን ሽማግሌዎችን፣ ጧሪ ቀባሪ፣ እንዲሁም አሳዳጊ የሌላቸው ሕፃናትን እንድናስብላቸው ይህ ነው የተጻፈው ለእኛ። የሚወደው ቢኖር ራሱን ይካድ፣ ከገንዘቡም አልፎ ሊከተለኝ የሚወድ ቢኖር ራሱን ይካድ። ምስጋና ይህንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያማለ ጸጋ የሸሸበት ያማለ ጸጋ በጥፊ የተመታበት ደንግጦ የሄደበት በማቴዎስ ምዕራፍ 19 ቁጥር 16 ላይ ጌታዬ ምን ባደርግ ወደ እግዚአብሔር መንግሥት እገባለሁ አለው። አትስረቅ፣ አትስደድ፣ አታመንዝር አለው። ይህማ ከልጅነቱ ጀምሮ አላደረገውምና ከዚህ የበለጠ ምን ላደርግ አለው። መንግሥተ ሰማያትን እወርሳለሁ። አይ ፍጹም ልትሆን ከወደድክ ያለህን ሀብት ሽጠህ ለውጠህ ለነዳያን ስጥ፣ እስከዚያ ድረስ ነው ብትወዱኝ ትእዛዜን ጠብቁ ያለው ለዚህ ነው። እንደ አብርሃም፣ እንደ ሳራ፣ እንደ ኢዮብ፣ እንደነ ኤልሳቤጥ፣ እንደነ ዘካርያስ፣ እንደነ ይስሐቅና እንደነ ርብቃ በዓለም እንደዚህ መኖር እያበሉ እያጠጡ እንግዳ እየተቀበሉ ይህንን የመሰለ ከሁሉም በላይ እኛ ሁሉም ትተን ተከተልን የሚለው ቃል ምንት ትሰጠናለህ? ባለመቶ ፍሬ ይህንን ዓለም በቃ ብሎ ትክክለኛው ብሔርና ቋንቋ ሳይለይ ትክክለኛ መስቀሉን ተሸክሞ ስለ ጌታ መከራ የሚቀበል ትእዛዜን ጠብቁኝ ያለው ለዚህ ነው። ስለ ስሙ መጠላት፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ይህ ሁሉ እኮ ነው። ይህ ሁሉ መታገዝ ያስፈልጋል። ክርስትና ትእዛዙን መጠበቅ ማለት ይሄ ነው። ስለ ዓለሙ ስለ ስሙ መጠላት፣ መልካም እየሰራን መጠላት፣ የዲያብሎስ የግብር ልጆች ጠላት መሳደድ፣ ግን ሲበዛ ስንወቀስ እንኖራለን ማለት ነው። ይህ ብትወዱ ትእዛዜን ጠብቁ ያለው ለዚህ ነው። በዚህ ዓለም ላይ መልካም ስራ የማይቀበል ካለ ዋናው እርስ በርስ ተስማምቶ ቢኖር ነው። እግዚአብሔርን በፍጹም ልባችን በፍጹም ኃይላችን እሱን መውደድ ነው። ከዚህ የሚበልጠው ግን ሁሉን ትቶ ሀብት ንብረትን ሽጦ ለውጦ ጌታን ተከትሎ መስቀልን ተሸክመው መከተል ነው። ብትወዱ ትእዛዜን ጠብቁ። እናንተ የአባቴ ብሩካን እናንተ አባቱ የመረጣችሁ የወደዳችሁ ይለናል። ከዛ ዓለም ከተፈጠረች ጀምሮ መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ነው የሚላቸው እነዚህ ጌታን መውደድ ብቻ ሳይሆን ትእዛዙን የፈጸሙትን ሰዎች ነው። ጌታን ወደውታል፣ ፍቅራቸውን በተግባር ገልጸዋል፣ እንግዳ ተቀብለዋል፣ የታመመውን ጠይቀዋል፣ የተጣላውን አስታረቁ፣ የጠፋውን አረጋጉ፣ የታሰረውን ዋሱን አስፈቱ። እነዚህ እናንተ የአባቴ ወዳጆች ዓለም ከተፈጠረ ጀምሮ መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ነው። እንደዚህ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወዱትን ደግሞ ምን ይላቸዋል? ትእዛዙን የማይፈጽሙት ደግሞ እናንተ ርጉማን ለሰይጣንና ለሰራዊቱ ለተዘጋጀው ገሃነመ እሳት ሂዱ። ይህ ነው ዋጋቸው። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር ዋስ አልሆናችሁኝም፣ አላስፈታችሁኝም። እናንተ ርጉማን ሂዱ ይላቸዋል። ትእዛዙን ያልጠበቁ በሕጉ ያልሄዱ ብትወዱ ትእዛዜን ጠብቁ። የወደዱት ትእዛዙን ጠብቀዋል። የታሰረውን ሁሉ እግዚአብሔር ያስፈታ ብለዋል። ወደ ሆስፒታል ሄደው ምሕረት ይላክል በማለት ስርዓቱን ሕጉን እየጠበቃችሁ እንግዳ ስትቀበሉ አብራችሁ ሎጥ መላእክትን እንደተቀበለ አብርሃም ጌታን እንደተቀበለ በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ተጽፎ እናገኛለን። ይህ የተጻፈው ሁሉ ሎጥና አብርሃም እንግዳ እየተቀበሉ የጌታን ትእዛዝ የፈጸሙ ፍቅራቸውን የገለጹ ናቸው። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱ ትእዛዜን ጠብቁ በማለት ተናግሯል ማለት ነውና ያስተማረን የመከረን የአባቶቻችን አምላክ በወልደ ባህሪ ቅዱስ እግዚአብሔር
ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። ብትወዱኝ ትእዛዜን ጠብቁ። ትእዛዙን ጠብቀን የመንግስት ወራሾች እንድንሆን አምላካችን